ቤተ ክርስቲያናችንን ከዘረፋና ከወንበዴ አስተዳዳሪዎች እንጠብቅ። የቤተ ክርስቲያን ይዞታዎች ለሌባ ባለሀብቶች በሌባ አስተዳዳሪዎች ተላልፈው ተሰጥተዋል። ቅድስት ቤተ ክርስቲያን በተጋድሎና በጸሎት የያዘቻቸው የይዞታ ቦታዎች በኪራይና በጊዜያዊ ውል ስምምነት መሰረት ከፍተኛ የሆነ የቤተ ክርስቲያን ይዞታዎች በባለሀብቶችና በቤተ ክርስቲያን አስተዳዳሪዎች ምስጢራዊ ግንኙነት የተነሳ ተበልተዋል። እንንቃ። ውድ ተመልካቾቼ አሁን የምታዩኝ የት ይመስላችኋል? መብራት አካባቢ ከጀርመን አደባባይ ዝቅ ብዬ እገኛለሁ። ይህ ያለሁበት ቦታ የምስራቅ ገብርኤል ቤተክርስቲያን ግቢ ውስጥ ነው። እዚህ ግቢ ውስጥ እየተሰራ ያለው G+1 ፎቅ አለ። ይህ ፎቅ እንደምታዩት በጣም ሰፊ ይዞታ ያለው ነው። እዚህ ከምታዩት ፎቅ ጎን ደግሞ ሌላ ያለቀ G+1 ፎቅ አለ። ይሄ ሙሉ በሙሉ ከቤተክርስቲያኑ ግቢ ውስጥ አስፓልቱ ፊት ለፊት የተገነባ ግንባታ ነው። እንግዲህ ተመልከቱ። ከዚህ ፎቅ በጎን በኩል ደግሞ በብዙ መቶዎች የሚያስቆም ፓርኪንግ ነገር ተሰርቷል። በአስፓልት ከባድ መኪና ጥገና ጋራዦች ተከራይተውት ነበር። ከዚህ ፓርኪንግና ፎቅ ከኋላ ደግሞ ቤተ ክርስቲያኑ አለ። አዲሱ ቤተ ክርስቲያን የምስራቅ ገብርኤል ቤተ ክርስቲያን አያችሁት አይደለ? እንዴት እንደሚያምር አይታችሁታል አይደለ? ገና ያው አላለቀም፣ የተወሰነ ይቀርዋል። ከዚህ ቤተ ክርስቲያን ጀርባ የድሮ የገብርኤል ቤተ ክርስቲያን አለ። አሁን ጥያቄው እዚህ ጋር ነው ውድ ተመልካቾቼ። ይህ ፎቁ ያረፈበት ቦታ እና ያ የፓርኪንጉ ቦታ የቤተ ክርስቲያኑ ነበረ። አሁን እንዴት ግለሰብ ባለሀብቶች ይህንን መሬት አገኙና እንዴት ፎቅ ገነቡበት ነው ጥያቄው። እኔ ከውስጥ ከሚያውቁ ሰዎች እንደተረዳሁት ያንን ፎቅ ገንብተው ለተወሰነ ዓመታት ይጠቀሙና ለቤተ ክርስቲያኑ ስረክበው እነሱ ይወጣሉ፣ ወይም ደግሞ እንደ ማንኛውም ነጋዴ በጨረታ ተከራይተው ይጠቀማሉ ነው። ነገር ግን እየቆየ ምን አዲስ መረጃ ይመጣ ጀመረ? እነዚህ ሰዎች ካርታ አወጣውበታል። ከቤተ ክርስቲያኑ የይዞታ ካርታ ላይ ተቀናሽ ተደርጎ ይህ ፎቅ ያረፈበት ቦታ በግለሰቦች ስም እንዲሰራ ተደርጎ ፎቁን የሰራው ባለ ሀብት ወስዶታል እየተባለ የሚገርም ነገር ነው። አስፓልቱ ይታያቸዋል። በዛ በኩል አይደለም ዋናው አስፓልት፣ በዛ ሄደው ነው። ከዚህ ከፎቁ ጎን ያለው ይሄ አስፓልት ቦታ ነው። ይህ አስፓልት ቦታ የማን ነበር? የአስፓልት ቦታ የቤተ ክርስቲያኑ ይዞታ ነበረ። እንግዲህ የኦርቶዶክስ ተዋህዶ ምዕመናን አስቡ፣ የኛ የቤተ ክርስቲያን አስተዳዳሪዎች እንዴት እንደሚቆምሩና እንዴት የቤተ ክርስቲያንን ይዞታና የቤተ ክርስቲያንን ንዋየ ቅድሳት እያወጡ እንደሚሸጡ ተመልከቱ። ከዚህ በፊት ይሄ ቦታ ከፍተኛ የሆነ ኪራይ የሚያስገባ ቦታ ነበረ፣ ለጋራዥ ማለት ነው። ነገር ግን እንዴት ተደረገ በሉኝ? ባልሆነ ዋጋ የኪራይ ውል ይስማሙና ለረጅም ጊዜ ሲጠቀሙበት ይኖራሉ። ለቤተ ክርስቲያን አስተዳዳሪዎች ግን ከጀርባ የሆነ ነገር እያስገቡ የቤተ ክርስቲያን አስተዳዳሪዎች ለግላቸው ፎቅ ይሰራሉ፣ ለግላቸው ይነግዳሉ ማለት ነው። ያቺ በዚች ሁኔታ የተጀመረችው የሙስና መለማመድ ዛሬ የቤተ ክርስቲያንን ቦታ ቆርሶ ለባለ ሀብት እስከ መስጠት ተደርሷል። ውድ የኦርቶዶክስ ተዋህዶ ምዕመናን እዚህ ደርሰናል። አንድ በሉ። ይህ የምስራቅ ገብርኤል ቤተክርስቲያን ይዞታ ለምን በግለሰቦች እጅ ወደቀ? በምን አይነት የህግ አግባብና አሰራር ከመጀመሪያውኑ ግለሰቦች እዚህ ጋር ፎቅ ሊገነቡ ቻሉ? እንግዲህ ቤተክርስቲያኗ የራሷ የሆነ የህግ ባለሙያዎችና ተቋማት የስራ ሂደቶች ይኖራታል። ይሄንን ጥያቄ ሁሉም ምዕመናንና ይሄንን የምታውቁ የምትሰሙ የተለያዩ ሚዲያ ባለሙያዎች ይሄንን መረጃ በማሰራጨት ምዕመናን ይሄንን ጥያቄ ለሲኖዶሱ እንዲያቀርብና ጥያቄው በደንብ ተመርምሮ መሬቱ እንዴት እንደተወሰደ ህጋዊነቱ በደንብ እንዲጣራልን እንፈልጋለን። ለእምነት ተቋማችን ራሳችን ካልቆም
ነገ ቤተክርስቲያን ውስጥ እግራችንን ለማቆም ራሱ ኪራይ እንደማይሰብስቡ እርግጠኞች አይደለም። ተኩላዎች ቤተክርስቲያን ውስጥ ገብተዋል። ይህ የጠየቁት ጥያቄ ከምንም ጥላቻ ከምንም ነገር የጸዳ መሆኑን ግን እንድትረዱልኝ እፈልጋለሁ። በእግዚአብሔርም ስምም እምላለሁ። የተሸጠው መሬት እንግዲህ አሳያቸዋል ፊት ለፊት ማለት ነው። ከዚህ ጀምራችሁ እንግዲህ ያዙ። ይሄ አንደኛው G+1 ፎቅ ነው። ሌላኛው ደግሞ ይሄው ከጎን ያለው G+1 በግለሰብ ስም ካርታ ያወጣለ